ስኬት 95% ማይንድሴታችን ነው። 5% ስትራቴጂ እና ሜትሮሎጂ ማንደፍ ነው። ስኬታማ መሆን የምትፈልጉ ከሆነ ከየትኛውም አይነት ነገር በላይ ሃቢት ትሬን አድርጉ። ማይንዳችሁን ቼክ አድርጉ። ሄልዚ ማይንድሴት አላችሁ ወይ? ፕሮካስትኔት ማያደርግ ማይንድሴት አላችሁ ወይ? ኦኬ ሆኔስት የሆነ ማይንድሴት አላችሁ ወይ? ለራሳችሁ ታማኝ ናችሁ ወይ? 24 ሃወር አለ ለሁላችንም for the billionaire and for the broke. how much effectively ያን 24 ሰዓት እየተጠቀምኩ ነኝ? I have to ask that question myself. አንተ ራስህን መጠየቅ አለብህ። ራስህን ያን የምታደርግ ከሆንክ ለራስህ ታማኝ ከሆንክ ሰዎች ይታመኑልሃል። 9 ሰዓት መጣለሁ ብለህ 11 ሰዓት የምትመጣ ከሆንክ አታገኘውም ያን ሰውዬ። ታይም ማኔጅመንት is all about your mindset። ስለዚህ ከምንም ነገር በላይ ማይንድሴት ላይ ኢንቨስት አድርግ። so work on your mindset። ማይንድሴት ላይ የምትሰራ ከሆንክ ለብዙ ሰዎች መፍትሄ ሰጪ ነህ። በዚህ ጄኔሬሽን በዚህ ሰዓት for the very beginning ሰዎች ላይሰሙ ይችላሉ፣ ላይቀበሉ ይችላሉ፣ ሪጀክት ላያደርጉ ይችላሉ። it's okay። አንተ ብቻ በስት ኢንግሪዲየንት ወደ ውስጥ ኢንቨስት አድርግ። አንብብ፣ መጽሐፍቶችን አንብብ፣ ከሰዎች ተማር፣ ሴሚናሮችን አቴንድ አድርግ፣ ራስህን አስተምር። ሁል ጊዜ ስህተትን ለማረም ራስህን አዘጋጅ። ከኢጎይስቲክ ማይንድሴት ውጣ። ቁንጽል የሆነ ሞደርን ኤጁኬሽን ይዘህ በቃ ከኔ በላይ ሰው የለም ብላ አትወጣጠር። ሰዎችን ሰማቸው፣ ትሬን አድርግ ማይንድህን። ለአዲስ ነገር ራስን ክፍት አድርግ። ያን የምታደርግ ከሆንክ ማንም ሰው አንተን ሊመልስ አይችልም። ሰዎች ስትራቴጂ ሊነድፉ ይችላሉ። 95% ስትራቴጂ ሊነድፉ ይችላሉ። አንተ ፓስ የምታደርግበትን ነው። ስኬት is not about strategy, it's all about mindset። ስለዚህ በዓለም ላይ ያለ 8 ቢሊዮን ህዝብ ተሰብስቦ ለአንተ ስትራቴጂ ቢነድፍልህ ማይንድሴት የተስተካከለ ካልሆነ በምንም አይነት ታምር ማሸነፍ አትችልም። ፌል ነው የምታደርገው። ነገር ግን ብቻህን ራስህን አሳምነህ 95% ማይንድሴት ላይ ብትሰራና 5% ስትራቴጂ ሰዎች ቢሰጡ I make sure በዚህ ምድር ላይ የማትቀይረው ነገር የለም። I'm not telling this ከኤጁኬሽናል ኮንቴክስት ተነስቼ አይደለም፣ ካለ ባንክ አካውንት ፓኬት ማኒ ተነስቼ አይደለም ይሄን ነገር ምልህ። I'm telling you the fact። ያን የምትይዝ ከሆንክ make sure you'll bring some unleashing thing in this world። በዚህ ዓለም ላይ መፍጠር የምትችለው ነገር በጣም ዘርፈ ብዙ ነው። Do that and check it. This is Inspire Africa. If you are new, join us in TikTok and YouTube. God bless you. See you soon. Bye bye.